ጤና ይስጥልኝ። እነሆ በድጋሚ መከሰቱን ወደድኩት፣ እናንተም ውደዱልኝ። መማር ለፈራረሱ ስብዕናዎች መልሶ ግንባታ ከምንጠቀምባቸው መላዎች ሁሉ ግንባር ቀደሙ ነው። ባለፈው ከምን እንማር በሚል አብይ ርዕስ ሀሳብ ተለዋውጠናል። ዛሬ ደግሞ ለመሆኑ መማር ምንድን ነው በሚል መጠይቅ ሌላ ቁም ነገርን እንድንዝቅ እፈልጋለሁ። እንግዲያውስ ተመቻችታችሁ ቁጭ በሉልኝ። መማር የትምህርት ቤት ቁሳቁሶችን በየቦርሳችን ውስጥ አጭቆ ከቤት በመውጣትም ሆነ ወደ ቤት በመመለስ አይወሰንም። መማር ሰርተፊኬት፣ ዲፕሎማ፣ ዲግሪ በማግበስበስም አይከለልም። መማር በተምሮ ማስተማሪያ ተቋሞች ውስጥ ብቻ አይጠለልም። መማር በምድራዊ መለኪያዎች አይቃልም። እውነተኛ መማር ከምናውቀው ይሰፋል፣ ከመለኪያዎቻችን ይገዝፋል፣ እስከ አርአያም ያከንፋል። መማር ዛሬ ላይ ተምረዋል የምንላቸው ግለሰቦች በትክክለኛው የመማር ማስተማር መስፈርት ሲለኩ አለመማራቸውን በተጨባጭ ማረጋገጥ ይቻላል። የሆነ ሆኖ መማር ምንድን ነው? ትክክለኛውን የመማር ፍቺ ማወቅ መቻል በእኔ እሳቤ በእውነት መባረክ ነው። እኔ ወንድማችሁ ሙባረክ መባረክን እናፍቃለሁ። እናንተስ? መባረክን የሚናፍቅ የመማርን ሐቀኛ ፍቺ ፈልጎ የማግኘት እድሉ የሰፋ ነው። እስኪ ቁም ነገሬ እንዳይደራርቅባችሁ አንዲት የማዋዣ ግጥሜን ጀባ ልበላችሁ። ኑሮ መማር የተማረው ካልተማረው በአስተሳሰብ ካልተሻለ ማቅ አጥልቆ መመረቁ የሚያስገኘው ፋይዳ የለ። ጋሼ ምሁር መባባሉ ማዕረገ ስም ከምሮ በእርባና ቢስ ዶክትሬት ክብር ያወርዳል መኖር አፍሮ። ለጎረቤት ሳይቀር ተርፎ እንደሚያጠግብ መልካም ስራ መማር ከራስ ክብር የሚያልፍ ጠቃሚ ቁብ ካላሰራ። ግለ ታሪክ ለማሳመር ውሎ ማደር ኮሌጅ ግርጌ ጋዋን ለብሶ ጽልበት ማንገስ ማጠውለቅ ነው የህይወት ጽጌ። የይቅርታ ልብ አድሎን ምህረቱ ካላፈካን መማር በራስ ማላገጥ ነው በዓለማዊ ሳይንስ ጥጋብ ማበጃጀት መጥፊያ ፉካን። የአእምሮ ቅኝ ግዛት ነጫጭ ውራጅ አልፈልግም በሀገር በቀል የእውቀት መክሊት በተፈጥሮ ዝንባሌ እመራለሁ ምን ባዘግም ይላል ግጥሜ። እንዴት ነው? ያፈታል? መልካም፣ አሁን ወደ ገደለው እንግባ። እንደው በፈለጋችሁ የመንቀፊያ አይነት ንቀፉኝ እንጂ የመማር ትክክለኛ ፍቺ የሚገኘው ለርኒንግ፣ ደግመዋለሁ፣ ለርኒንግ በሚሰኘው ቃል ውስጥ ሳይሆን መማር በሚሰኘው የግዕዝ ቋንቋ ውላጅ በሆነው በእኛው የአማርኛ ቋንቋ ውስጥ ነው። ድገመው። የመማር ትክክለኛ ፍቺ የሚገኘው መማር በሚለው የአማርኛ ቋንቋ ውስጥ ብቻ ነው። እኔ ብዙ ቋንቋ አላውቅም። የተማርኩት በአማርኛ ከዛም በእንግሊዝኛ ነው። ሌሎች የማላውቃቸው ቋንቋዎች እንደዚህ ጠለቀ ፍቺ ሊኖራቸው ይችላል። ምናልባት ከነሱ ጋር መጋጨት አይሆንብኝና እኔ እስከሚገባኝ ድረስ ግን መማር በሚለው የአማርኛ ቋንቋ ውስጥ ባለው ቃል ውስጥ ትክክለኛውን የመማር ፍቺ እናገኛለን። ይህ ድንቅ የአማርኛ ቃል በለርኒንግ ውስጥ ያሉ ጽንሰ ሀሳቦችን ሁሉ ያጠቃልላል። በለርኒንግ ውስጥ ያለው ጽንሰ ሀሳብ ውስጥ ግን በመማር ውስጥ ያለውን አይጠቅሰውም። ስለዚህ
ስለመማር ሳስብ በአማርኛ ውስጥ ያለው ምርጥ ፍቺ ይታሰበኛል። እኔ በለርኒንግ ሚኒንግ ውስጥ በዓለም አቀፍ ደረጃ የተብራራው ፍቺ ከማይጥማቸው ግለሰቦች ከማይጥማቸው ክቡር ሰብአዊ ፍጡሮች አንዱ ነኝ። እኔ በበኩሌ በሶስት የአማርኛ ፊደላት ማለትም በመ በማ እና በር አማካኝነት የተገነባውን መማር እጅግ የሚጥምና መላውን የሰው ዘር በሚያስማማ ሁኔታ ፍቺ አግኝቼበታለሁ። እሱን ላጋራችሁ በመታደሌ ደስታ ይላቅ ያለ ነው። መማር የሚሰኘው የውድ ቋንቋችን ቃል ጠበቅና ላላ ተደርጎ ሲነበብ በውስጡ ጥልቅ አሳቢነትን፣ አርቆ አስተዋይነትን፣ አስፍቶ ተመልካችነትን የሚጠይቅ ምርጥ ትርጉም እናገኝበታለን። በዚሁ አጋጣሚ እጅግ በርካታ የአማርኛ ቋንቋ ፊደላት ጠበቅ፣ ላላ፣ ፈታ፣ ሰብሰብ እየተደረጉ ሲነበቡ ፍጹም አስገራሚ ፍቺ ያዘሉ ሆነው እናገኛቸዋለን። በአሁኑ ጊዜ ይህንን የሚያደርግ ሰው ብዙም አይስተዋል። ጭራሹኑ ቋንቋውን የመናቅ የማውደቅ ከጥቅም ውጭ የመውጣት ፍላጎት ያለው በዝቶ እናየዋለን። ይህ እንግዲህ የመጣው በእንዲህ አሁን በምላችሁ መልኩ ያለመገንዘብ ችግር ስላለ ነው ብዬ በግሌ አስባለሁ። መማር ወደሚለው ቃል ስመለስ ቃሉ ጠብቆ ሲነበብ ከምህረት ሰጪው አካል ምህረት መቀበል መቻልን ሲያመለክት፣ ቃሉ ላልቶ ሲነበብ ደግሞ ለኛው ቢጤ ፍጡራን እንደው ለአጠቃላይ ፍጡራን ይቅርታ ማድረግ መቻልን፣ ለፍጡራን ማዘንን ያመላክታል። በዚህም መሰረት መሬት ላይ ያለው ሰው ከሚፈለገው በላይ ምድራዊ ትምህርቶችን ተምሮ ሊቅ የመባል እድል ቢገጥመው እንኳ ትምህርት የመቅሰም እድል ላላገኙቱ ወይም ደግሞ ላገኙቱ የእርሱ ቢጤዎች ይቅርታ ማድረግን ማዘንን ካላወቀበት የፈጣሪውን ምህረት የማግኘት እድሉ ስለማይኖረው ይህ ሰው በፍጹም አልተማረም። ብዙ ዲግሪዎችን ብዙ የትምህርት ማዕረጋትን በላዩ ላይ ከምሮ ነገር ግን የራሱ ቢጤዎችን ስላልተማሩ ብቻ የሚንቅ ወይም ደግሞ ተምረው ሳሉ እኔ ከናንተ እሻላለሁ እያለ የሚያብጠለጥልና በአይኑ ቂጥ የሚያይ ሰው እሱ በፍጹም አልተማረም። ግን ፕሮፌሰር ሊሆን ይችላል፣ ሎሬት ሊሆን ይችላል። ይህ ሰው ለራሱ ቢጤዎችም ሆኑ ለሌሎች ይቅርታ የማድረግን ማይንድ ሴት ካልገነባ ከፈጣሪው ደግሞ ቀጣዩን የህይወት ዘመኑን የሚያስውብለትን ምህረት የማይፈልግ ከሆነ ይህ ሰው አልተማረም። ስለዚህ ነው ለርኒንግ በሚለው የእንግሊዝኛ ቃል ውስጥ ይህንን አናገኘው። ይህንን ሀሳብ ይህን ጽንሰ ሀሳብ አናገኘው። ምድራችን ላይ በስፋት እየተስተዋለ ያለው ተጨባጭ በትምህርት መናናቅን፣ መፎካከርን፣ መኮፈስን፣ ጥቅም ማሳደድን፣ የግል ጥቅም ማሳደድን እነዚህ ነገሮች ያጠሉበት ስለሆነ አብዛኛው ምሁር ከስሯል ወደሚያሰኝ መደምደሚያ ያደርሰናል። እኔ እንደ ማንኛውም ሰው ተምሬያለሁ። ተምረሃል ደግሞ እንዳልባል ምናልባት ይሄ ብዙዎች የሚመጻደቁበትን የትምህርት ማድረግ አልደረስኩበትም ሊሆን ይችላል። ይሁን እንጂ ትክክለኛው መማር ምን እንደሆነ ግን የገባኝ ሰው ነኝና በዚህ እጠቀማለሁ። የተማሩ ሰዎችን በተለያየ አጋጣሚ ሳገኝ ስቀርብ በሚዲያም ላይ ይሁን በአካል ሳገኝ እነዚህ ችግሮች አስተውልባቸዋለሁ። ሲንቁ፣ ሲኮፈሱ፣ ሲመጻደቁ፣ ሲንጠባረሩ፣ የግል ጥቅማቸውን ሲያሳድዱ፣ ለሌላው ደንታ መስጣቸው ሆኖ አያለሁ። በመሆኑ ምንም አይነት ቂም በበዳዮቻችን ላይ ሳንይዝ እንግዲህ መበዳደል ያለ ነው። ሰው ራሱን ይበድላል፣ ሌላውንም ይበድላል። ያን ጊዜ የተማረ ሰው በሚበድሉት ላይ ምንም አይነት ቂም ሳይዝ እነዛን ሰዎች ይቅር የሚልበትን ማይንድ ሴት ካልገነባ እና ከፈጣሪ ደግሞ የሚገኘው
ምህረት ፍለጋ ሰርክ ካልተጋ በምድራዊ የትምህርት ማዕረግ እስከ ጥግ ቢደርስም እንኳ ያ ሰው ወይም ያቺ ሴት የተማሩ አይደሉም። ይልቁንም የተረገሙ ሊሆኑ የሚችሉበት እድል አለ። እኔም ብሆን እንደዛው እፈረጃለሁ ማለት ነው። ስለዚህ የዕለቱ አጀንዳዬን በዚህ መልኩ ባጠናቅቅ ደስ ይለኛል። ስላዳመጣችሁኝ ከልብ አመሰግናለሁ። የተከበረ አስተያየታችሁን በኮሜንት መስጫ ቦታ ላይ እጠብቃለሁ።